ሰላም ውድ የቻናል ሰዎች እንደምን ከረማችሁ እንደምናችሁልኝ። ዛሬም እንግዲህ አሪፍና ለእናንተ ጠቃሚ የሆነ መረጃ አምጥቼላችኋለሁ። እንግዲህ በዛሬ ቪዲዮ ደግሞ በጣም ተመረቁኛላችሁ። የዛሬው በጣም ትጠቀሙታላችሁ። እንግዲህ ደግሞ ዛሬ የማሳያችሁ ደግሞ ስልካችሁ እያዛገባችሁ የሚላችሁ ከሆነ ወይም ኢንተርኔት ስትጠቀሙ ስልካችሁ አዝግ እየሆነ እምቢ ካላችሁ ዛሬ ሁለት ሴቲንጎችን አሳያችኋለሁ። እነዚህን ሁለት ሴቲንጎችን ከተጠቀማችሁ ስልካችሁን ከማዛግም ከሆነ ከምንም ታድኑታላችሁ ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና የደወል ምልክቱን እኔ ቪዲዮ ስለቅ ኖቲፊኬሽን ድምጽ እንዲደርሳችሁ የደወል ምልክቱን መጫን እንዳትረሱ። እንግዲህ እንዲሁም ላይክ እና ሼር ማድረግ እንዳትረሱ። እንግዲህ ዛሬ የምናየው ስለዚህ አፕሊኬሽን ነው። ከተመቻችሁ ሰብስክራይብ አድርጉ። በቃ ይሄን ካበራችሁ በቃ ምንም ሆነ ምንም ስትጠቀሙ አያዝግባችሁም፣ አይንከረፍባችሁም ማለት ነው። እንግዲህ ውድ ተመልካቾች ወደ ቪዲዮ ስንገባ መጀመሪያ በቀጥታ ወደ ሴቲንጋችን እንገባለን። ሴቲንግ ውስጥ ከገባን በኋላ በቀጥታ የት እንገባለን? አክሰሲቢሊቲ ከሚለው እዚህ ጋር ወይም እዚህ ጋር አክሰሲቢሊቲ የሚለው ጋር እንገባና ከዛ በቀጥታ ቪዚቢሊቲ ኢንጌጅመንት ምናምን ከሚለው እንገባለን። እዚህ ጋር ቪዚቢሊቲ ምናምን ከሚለው ያው እዚህ ጋር ማለት ነው። እዚህ ጋር እንገባለን በቀጥታ። ከዛ በመቀጠል እዚህ ጋር ሪሙቭ አኒሜሽን እዚህ ጋር ሄድ ኮንትራስት ፎንትስ ምናምን ይሄ አለ። ይሄ ሪሙቭ አኒሜሽን የሚለውን ከእናንተ ጋር እንትን ከሆነ ማለት የጠፋ ከሆነ ይሄ ማለት ነው። ይሄ የጠፋ ከሆነ ከእናንተ ጋር እንደዚህ ካለ አንድ ጊዜ ከዚህ ካደረጋችሁ በመብራት ስልካችሁ ፈጣን እንዲሆን ማድረግ አለባችሁ ማለት ነው። እንግዲህ እንደዚህ አይነት አሪፍ ሴቲንግ እና ወይም አሪፍ ዌብሳይት ማወቅ ለምትፈልጉ ሰብስክራይብ እና ከእንግዲህ ወዲያ ማየት የምትፈልጉ የደወል ምልክቱን በመጫን ለዛሬ ደግሞ አዲስ ከሆናችሁ ሰብስክራይብ እና ለወደፊቱ ደግሞ የደወል ምልክቱን ከዛም ላይክ እና ሼር በማድረግ ቤተሰብ መሆን ትችላላችሁ። እንግዲህ እኛ አሪፍ ቪዲዮ በዚህ እንትን እንለቃለን። በዚህ አንድ ማሳሰቢያ አለን አለ ለምሳሌ ለኔ ማለት ነው። አሁን እንትን ማለት ነው ሰብስክራይብ ታደርጉ ምንም ያህል ጊዜ አይፈጅባችሁም። አንድ ጊዜ እርግ ብቻ ነው። ለምን እንደዛ አታደርጉም? ብታደርጉት ምንድነው ችግሩ? አንድ ሰከንድ እንኳን አይዛችሁባችሁም ነው ወይስ ትክክል ስራ? አሁን ለምሳሌ ሁሉም ሰው ትክክለኛ ስራ የማይሰራውን ሁላ ማድረግ የለብንም። እኛ ግን በቃ ማለቴ እኛ ትክክለኛ ስራ ከሌላው ብልጥ እንሰራለን ሳይሆን ግን በቃ የሆነ ወይ አስተያየት ኮሜንት ላይ አስቀምጡልን። አስተያየት የሰው ልጅ አስተያየት ሲሰጠው ነው እየጎበዘ የሚሄደው አሪፍ ስራ እየሰራ የሚሄደው። እና እንግዲህ እናንተም በርቱ፣ እኛ ምን በርታ። ደህና እንገናኝ።